ነገር ድሆች ወገኖች ያመሰግኑሃል። የተበደሉ ሰዎች አገሮችም ያመሰግኑሃል። ለተዋረዱ ሰዎች አገሮች ሁሉ ረዳት ሆነሃልና በችግራቸው ለሚያዝኑ ሰዎችም ተድላ ደስታን አብዝተህላቸዋልና ለክፉ ሰዎችም አድነሃቸዋልና ለተከፉ ሰዎች ሰውነት ተድላን ደስታን አጠጣሃቸው። አእምሮአቸውንም ላጡ ጽዮንን ለናፈቁ ሰዎች ሰውነትም ተድላ ደስታን ሰጥተሃቸዋልና ያመሰግኑሃል። የሠራዊት ጌታ አሸናፊ እግዚአብሔር በዚህ ተራራ በኢየሩሳሌም ሕዝቡ ሁሉ በተድላ በደስታ ወይንን ይጠጡ ዘንድ እንዲጠጡ ያደርጋል። ዘይትንም ይቀቡ ዘንድ ሌሊቱም መዓልትም አይደለች ሌሊትም አይደለች፣ ማታ ጊዜ የፀሐይ ብርሃን ይበራል። ያን ጊዜ ከኢየሩሳሌም ድህነት ያለው ውሃ ይወጣል። ከእኩሌታውም ወደ መጀመሪያይቱ ባሕር ምስራቅ፣ እኩሌታውም ወደ ሁለተኛይቱ ባሕር ምዕራብ ይሄዳል። በክረምት እንዲህ ይሆናል። እግዚአብሔርም ለዓለም ሁሉ ይነግሣል። ያን ጊዜ አንድ እግዚአብሔር ይመለካል፣ አንዱም ስሙ ይመሰገናል። በዓለም ሁሉ ይዳረሳል። ከጌላ ቡሄም ጀምሮ እስከ ሬማን ድረስ እስከ ኢየሩሳሌም ደቡብ ምድረ በዳውንም ይዞራል። ሬማን በአገሯ በተድላ በደስታ ትኖራለች። ከብንያም በር ጀምሮ አራት ማዕዘን እስካለው በር አውራጃ ድረስ አናምሄድ የሚባለው ሰው እስከሚጠብቀው በር እስከ ንጉሡ ቤት አደባባይ ድረስ ይኖሩባታል። ከዚህ በኋላ ከሰው የተለየች አትሆንም። ኢየሩሳሌም ጠላት ጠፍቶላት ተዘልላ ትኖራለች። ወይመጽእ እግዚአብሔር አምላኬክም